አይዞሽ ገዲ ሰላም ነው ወይኔ በሌሊቱ ጉዞ እየሄድን ነው አክሱም እየሄድን ነው አንቺ ነይማ እኔ ደርሻለሁ ቆይሽኩ በሳቴ እንዴት ነው ጉዞ ማንም የሌለበት እና አንቺ ሌላ አንቺ ነይማ እኔ ደርሻለሁ ቆይሽኩ ኮች ካንተ ጀምሮ ያደረግልኝ ነገር በሙሉ አመሰግናለሁ በጣም የእውነት ድካሜን እንድረሳ አይዞክ ማለት ራሱ ትልቅ ነገር ነው። እንኳን ብዙ ነገር ማቴሪያል አሟልተውልኛል። ሙሉ የብስክሌት ሰርቪስ ሰጥተኛል በነፃ። በጣም አመሰግናለሁ ኮች። የደሴ አከለ ፕሮጀክት ብስክሌት ማሰልጠኛ አከለ ፕሮጀክት ደሴ ኮች በጣም አመሰግናለሁ ኮች። እኛም በጣም ደስ ብሎናል በእውነት አንተ በጣም ጠንካራ ልጅ ነህ። እሺ በጣም እኔ ከማሰራቸው ልጆች በጣም ትለያለህ አንተ። ሌላ ጊዜ እንደዚሁ አብረን የምንጓዝበት ጊዜ ይኖራል ብዬ ገምታለሁ። መልካም ጉዞ። እሺ ሀብቴ አይዞህ አባቴ አንተ በጣም ጀግና ነህ ጀግና። አዎ ካሁን በኋላማ አባል ሆንክ እኮ በቃ እንደ ፈርኛለሁ። አባላችን የተሻለ ጀምሮ በጣም አመሰግናለሁ። እኛ ላሊበላ እንሄዳለን፣ አክሱም እንሄዳለን፣ ግሼን እንሄዳለን በደስታ። አዎ እና በደስታ ቀጣይ ጉዞ ደግሞ አክሱም አስበናል። ያኔ ደግሞ እኛ ጋር ትቀላቀላለህ። ማንኛውንም አይነት ጉዞ በኮች በኩል የሚመጣውን የትኛውንም ጉዞ ለመጓዝ ዝግጁ ነኝ። ከምንም በላይ ደሴን እንዴት አገኘሃት? እንደው አገባብ ዛሬ በአምስተኛ ቀን ነው ደሴ የገባው። እውነት ነው። እና ደሴ ስትገባ እንዴት አገኘሃት? እውነት ለመናገር ደሴ በጣም ደስ የምትል ነች። በእውነት ከዚህ በፊት ደሴ በሚዲያ ነበር የምሰማው። አሁን ግን በአካል መጥቼ ስላየኋት እጅግ በጣም ደስ ብሎኛል። የደሴ ሰዎች በጣም ትለያላችሁ። እውነትም ረሃ ወሎዬ ረሃ ነው የሚባለው። እውነትም ረሃ ናችሁ። በጣም አመሰግናለሁ ወንድሞች። እሺ ደሴ ሀገሬ ነች ደሴ። ለመጀመሪያ ጊዜ በጣም ደስ በኋላ ቤተኛ ሆኛለሁ። በጣም አመሰግናለሁ። እናመሰግናለን እኛም። እሺ አባቴ እንዴት ነው ሀብቴን እንዴት አገኘኸው? ከአዲስ አበባ የተነሳው ማለት ነው ከ5 ቀን በፊት ነው እና አሁን ደሴ ሲገባ በቃ እኛ አቀባበል አድርገንለታል። አንተ በግልህ እንደው ምን ትለዋለህ ሀብቴ? በግልህ የተሰማኝ ስሜት በጣም ትልቅ ደስታ ነው። አሪፍ ነው። እንደዚህ አይነት የብስክሌት አፍቃሪ የኔ ያክል እንትን መኖሩ በጣም ደስ ብሎኛል። እንደዚህ የተጓዘውን ኪሎ ሜትር አስበዋል? 405 ኪሎ ሜትር ነው እንግዲህ ተጉዞ የመጣው በ5 ቀን